ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በጣም የሚጣፍጥ ቀላል ፓስታ በአትክልት አሰራር ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ በመጀመሪያ መጥበሻችን ላይ ዘይት እናደርጋለን። ዘይቱ ሲግል ሽንኩርት በስላይስ የተከተፈ እናደርግና ትንሽ እንጠብሰዋለን። በመቀጠል ነጭ ሽንኩርት የተፈጨና እርድ ለከለር ትንሽ እናደርግና አንድ ላይ እንጠብሰዋለን። ከተጠበሰ በኋላ የተከተፈ ቲማቲም እናደርግና ቲማቲሙንም ለትንሽ ደቂቃ እንጠብሰዋለን። በመቀጠል በቀጫጭኑ የተከተፈ ጥቅልል ጎመን እናደርግና እንጠብሰዋለን። አነስተኛ ሙቀት ላይ አድርገን እንከድነዋለን። ጥቅልል ጎመኑ በግማሽ ከበሰለ በኋላ ካሮት እንደዚህ በቀጫጭን የተከተፈ እናደርግና አንድ ላይ እንዲበስል ከድነን እንተዋዋለን። ካሮቱም ጥቅልል ጎመኑም ሲበስል ጨውና ቃሪያ እንጨምራለን። ቃሪያ መጠቀም ማትፈልጉ መተው ትችላላችሁ፣ ግን ቆንጆ የሚጣፍጥ ፍሌቨር ይሰጠዋል። ጥቅልል ጎመናችንን በዚህ መልኩ ካዘጋጀን በኋላ ፓስታ የተቀቀለ እናዘጋጅና ከዛ ጥቅልል ጎመናችን ላይ አድርገን አንድ ላይ እናዋህዳለን። ያው ፓስታ በአትክልታችን እንደዚህ ቆንጆ ሆኖ ደርሶልናል። እንዳያችሁት አሰራሩ በጣም ቀላል ነው፣ በጣም ነው የሚጣፍጠው። እናንተም ቤታችሁ ሰርታችሁ ሞክሩት። ከወደዳችሁት ላይክ እንዲሁም አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሂዳያስ ኪችንን ፎሎ እያደረጋችሁ በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው።